ሜላት እባክሽ ደቂቃ ጨምሪልኝ በማርያም። እነዚህን በፍጹም እሽ ሜላት ክፉ ነሽ። አቶ ማርቆስ ባለፈው ለፍቅርና ፎቶ ልኮ ነበር። እኔስ አሁን ልገለው ነው። ፈጣሪ እርዳኝ። ሜላትማ ትገለኛለች። ፈጣሪ እርዳኝ። ውጣ። ዛሬ በጣም ደስ ብሎኝ ያ ተፈታ። አልቃው አትጂ ሙሉ ነው መምሪቱ ሰድባኝ ሙሉ ሰድባኝ ኃይልና ሙቀት ሰጪ ምንድነው? ኃይልና ሙቀት ሰጪ ምግብ ምንድነው አለችና ጠየቀችኝ። እሺ ከዛ እኔ ጠላና ጠጅ ስላት ነፈዝ አላለችኝ። ወይ እውነትም ነፈዝ። ዋናውን አረጩን ረስተዋል። እናት እቃ ረስተሻል እንዴ? ስልኬ እኮ እዚህ ነበር። ይቅርታ እናት፣ እኔ ስልክ አላየሁም። እዚህስ ነበር እኮ። አንተ ስልኳን መልስ አምጣው። ስልኳን እኔ ስልክ የሚባል ነገር አላየሁም። እኔ አላየሁም ስልክ። ይቅርታ በጣም ይቅርታ። ብዙ ስለከተስኩት ነበር። አባት በጣም ነው የምናመሰግነው ለታማኝነት። ችግር የለውም፣ አመሰግናለሁ። ታማኝነት ስራዬ አንዱ አካል ነው። ቴንክ ዩ። መልካም ቀን ይሁንላችሁ። ለዓመታት ልረዳ የሆነ ቀልድ ልንገርሽማ። እሺ እንስማ። የሆኑ አባት እንዳልሽ ወይ እንስማ ምንድን ነው? ያምሻል እንዴ? ገባሽ? ይሄን ቃል አንብቡልኝ እስኪ። ምን ይላል? ይሄስ እሺ፣ በዱ ማለት ምን ይመስላችኋል? በዱ እሺ፣ በዳ እሺ፣ ይሄ ማለት ነው። በዱ ማለት ዋናው ቃሉ ነው፣ መጥፋት ማለት ነው። በዱ ማለት መጥፋት ማለት ነው። በዴ ስንልስ በዴ ማለት ደግሞ ጠፋ ማለት ነው። ለሴት ሲሆን ይጠብቃል፣ ዴ ትጠብቃለች፣ በዴ እንላለን። ለሴት ሲሆን በዴ ሲሆን ጠፋች። ለወንድ ሲሆን በዴ ጠፋ፣ ለሴት ሲሆን በዴ ጠፋች እንላለን። ይሄስ እችን አረፍተ ነገር እስኪ እንያት። ምን ይላል ይሄ? ማሊፍ በዴ ብል ለምን ጠፋ፣ ለምን ጠፋሽ ማለት ነው። አደሴም ታይም በእነዚሁ ማሊፍ እያሉ እነዚህን ብጠቀማቸው ማሊፍ በዱ ብል ለምን ይጠፋሉ ማለት ነው። በዱ ማለት ምንድን ነው? መጥፋት አይደለ? ማሊፍ በዱ ለምን ይጠፋሉ። ማሊፍ በዳ ብል ደግሞ ለምን ትጠፋለህ ያስኬዳል። ይሄ ለምን ትጠፋለህ አሙዬ በጣም ታስተያለሽ። ድሮም እኮ ጅብ በቀና ያይ
God have mercy upon us. አንተ ይኸውልህ ማታ አንተ ቤት አድሬ ገና አንድ ቀን አንተ ቤት ባድሬ የበሉኝ ቁንጮች እስካሁን ያሳክረኝ ነው። እሺ ሰውዬ እኔ ቤት ቁንጫ የለም እባክህ። ቁንጫ የለም? አንተ የቁንጫ ገንዳ ሰው ጓደኛውን ወስዶ የዋና ገንዳ ያሷኛል። አንተ የቁንጫ ገንዳ ውስጥ ኧረ ይደብራል። አረ ቁንጫ የለም። እሺ እኔን ለምንድን ነው አይበሉኝ? አይበሉኝም። እኔ ለምንድን ነው አይበሉኝ? ቁንጫ እኮ ማለት እርስ በርስ አይበላልም። አንተ ጀዝባ ያማል እንደ መንጃ ፍቃድ ነኝ ጨፍነህ እንደ ያወጣው ልጅቷ እኮ ያክስቴ ልጅ ነች። ፋራ አባ አቤት። ሰላም ነው አሎን ከሌላ ሀገር መጥቼ ነውና አንድ 3000 ብር እንድትረዳኝ ነበር። ምግብ ከበለው 3 ቀን ከሌላ ሀገር ነው የመጣ? ተመልሰህ ለምን አትሄድም? ተመልሰህ ለምን አትሄድም? አረ እንድትተባበረኝ ነበር። ምንድን ነው የምትተባበረው? ምግብ ከበለው 3 ቀን እኔ ደግሞ ሽሮ ምናምን አልበላም፣ በየአይነት አልበላም፣ ጥብስ ምናምን ነው የምበላውና ለሱ አንድ 3000 ብር እንድትረዳኝ ነበር። ምግብ ከበላ ስንት ቀን ነው? 3 ቀን። 3 ቀን። አንተ እድለኛ እኮ ነህ። አንተ በጣም እድለኛ ነህ ማለት በእኛ በሀገራችን ባለው የኑሮ ውድነት 3 ቀን ሳትበላ መቆየት በጣም አንተ እድለኛ። አረ ተው ግን ተው፣ አላሳዝንም? ማን እኔ ቀልድ ነው ባይዘው የሚያሳዝነኝ፣ ቀልድ እያሳዘነኝ ነው። አረ ተው ተባበረኝ፣ እንግዳ ነኝ ለከተማው። እኔ ደግሞ ኢንተርናሽናል ሆቴል ነው ማደር የለመድኩትና ለሱ ደግሞ አንድ 5000 ብር ደግሞ በአካውንቴ ትራንስፈር እንድታደርግልኝ ነበር። አንተ በጣም እኔ የምልህ የት ነው ያለው? እዚህ ሐዋሳ ኢትዮጵያ ውስጥ። ኢትዮጵያ ውስጥ ነው ያለው። በቃ የኢትዮጵያን ኑሮ በቲቪ ነው እንደምታየው? በቲቪ ነው እንደምታየው? ምኑን? የኢትዮጵያ ኑሮን በቲቪ ነው እንደምታየው? ተባበረኝ ያልኩ። ስማኝ፣ እየጠየቀው ያለው ጥያቄ እኮ ለባንክ ይከብዳል። ለባንክ ይከብዳል ማለት እኔ የጠየቅኩት ያለው ኧረ ተው ተው። እሺ አምሺ እኮ ወንድም አልመስልም፣ አላሳዝንም። እኔ ጋር እስከመከውን ገንዘብ መጠየቅ ፍርነት ነው። ኧረ ተው ተባበረኝ፣ እኔ እንግዳ ነኝ። በሰው ሀገር ላይ በራብ መሰቃየት አለብኝ? ተው። ኧረ በእናትህ ለማንኛውም ማለት ነው እቺ ሳይድ ተጣጣውባት በቀናት አታለቃቅስ በቃችን ያለህን የሰጠኝ። አዎ እውነት እኔ ደግነትን ለማየት ነበርና ላበረታታ። እሺ አሁን ያለህ ምንም የለም? ያለኝም ያለህን የሰጠኸው በቃ እኔ ለደግነት ልተባበረህ ላበረታታ ነው። ለምን ችግር የለውም ማለት አረ እውነት ላበረታታ። እሺ ይኸው ላበረታታ። ይኸው እኛ ሀገር ታክሲ ስንት ነበረ? 5 ብር ነው የሚሆነው። እኛ ሀገር ታክሲ በታክሲ ሂድ፣ በእግር አትሂድ። በእግር አትሂድ ታክሲ ይኸው 5 ብር። በመጀመሪያ ዋጋን ወቅ፣ ሲቀጥል የምትውልበትን ምረጥ፣ ሲሰልስ ደግሞ ራስን ዝቅ አድርገህ ውለ ከፍታን በፍጹም እንዳታልም። ምን አለ መሰለ፣ ብዙ ሰዎች እኔን ጨምሮ ማለት ነው በመናቅ በመገፋት ባለመፈለግ ስሜት ውስጥ እናሳልፋለን። እስቲ ስለዚህ ጉዳይ ምን ትላለህ? አንተን ብቻ መስሎ ነው አይደል? እኔንም አንተ እንዳልከው በርካታ ሰዎችን ይህ ስሜት ይነካካቸዋል። በዚህ ምክንያት ጭንቀት ውስጥ፣ ድባቴ ውስጥ፣ ከዚያም ይሄ በሚያመጣው መዘዝ ውስጥ ያልፋሉ። እንደውም አንድ ምሳሌ ልንገርህ። አባት በአንድ ወቅት ከመሞቱ በፊት ትልቅ ልጁን ጠርቶ ይሄ የእጅ ሰዓት አያቴ የሰጡኝ ነው፣ እድሜውም ወደ 200 ዓመት ገደማ ይገመታል። ሰዓቱን ለአንተ አሳልፌ ከመስጠቴ በፊት ግን አስፓልቱ ዳር ከሚገኘው ሰዓት መሸጫ ቤት ሄደ ስንት ሊገዛ እንደሚችል ጠይቀው እንድትመጣ ፈልጋለሁ አለው። ልጁም የተባለበት ሰዓት መሸጫ ሄዶ ጠይቆ አባቱን እንዲህ አለው፣ ሰዓት ሰሪው ሰዓቱን 500 ብር ገምቶልኛል። ልብ አድርግ፣ 500 ብር ገምቶልኛል፣ ምክንያቱም ሰዓቱ ከማርጀቱም በላይ ተጫጭሯል ብሎ ልጁ መለሰለት። አባትየውም በላሁን ደግሞ ከመንገዱ ባሻገር ያለው የችርቻሮ ሱቅ ሄደ ጠይቅ አለው። ልጁም ጠይቆ ተመለሰ። አባዬ 300 ብር ልግዛ አለኝ ባለሱቁ ሲል መለሰ። በላሁን ደግሞ ሙዚየም ሂድና ሰዓቱን ስንት ይገዙ እንደሆነ ጠይቃቸው አለው። ልጁም ሙዚየም ሄዶ ሲመለስ በደስታ ነበር። እጅግ በጣም ተደስቶ ፊቱ ላይ ፈገግታ ይታያል፣ ደስታ ይታያል። አባዬ ሙዚየሙ ሰዓቱን በ100 ሺህ ብር እንደሚገዛኝ ነገረኝ ሲል ለአባቱ ተናገረ። በትክክለኛ ቦታ ስትገኝ ትክክለኛ ማንነት ተገቢውን ዋጋ ያገኛል። ራስን የምታውልበት ቦታ ስለ ራስህ ተገቢውን ነገር ይናገራል።
ትክክለኛ ባልሆነ ነገር በማይመጥን ቦታ ተገኝተ ስታበቃ በተገቢው መንገድ አልተመዘንኩም ብለ የምትበሳጭ ከሆነ ጥፋቱ ያንተ እንጂ የመዛኙ አይደለም። በመጀመሪያ ዋጋን ወቅ፣ ሲቀጥል የምትውልበትን ምረጥ፣ ሲሰልስ ደግሞ ራስን ዝቅ አድርገ ውለ ከፍታን በፍጹም እንዳታለም። በጣም የገረመኝና ህይወቴን የቀየረ ያስተማረኝን እውነተኛ ታሪክ ልንገራችሁ። አንድ ቢሊዮነር ነው። ያሉትን በሚሊዮን ዶላር የሚያወጡ ሰዓቶች በሙሉ ይሰበስብና ጎዳና ላይ $1000 ለመሸጥ ይወጣል። የሚገርማችሁ ነገር ያገኘውን ሰው በሙሉ ሲጠይቅ እየሳቁበት እያላገጡበት አንድ ሰዓት $1000 አንተስ ቀልደኛ ነህ እያሉ እያሾፉበት ነበር የሚያልፉት። $1000 እንደማይገዙት ሲያስተውልም ደግሞ $500 አድርጎ አሁንም ሰውን ቢጠይቅ አንድም የሚገዛው ሰው አጣ። የሚስቅበት የሚያላገጥበት የሚያሾፍ በት ሰው ብቻ ነበር። ይህ ሁሉ ሲሆን ግን ይህ ባለሀብት በፍጹም አይናደድም፣ አይበሳጭም፣ አያለቅስም ነበር። ለምን? ትክክለኛውን የሰዓቱን ዋጋ ያውቅና ይረዳ ስለነበር። ባለመግዛታቸውና ይህንን ሰዓት ባለመውሰዳቸው የሚጎዱት እነሱ እንጂ እሱ እንዳይደለ በጣም እርግጠኛ ነበር። አያችሁ፣ በህይወትም ትክክለኛውን የእናንተን ማንነትና ዋጋ የተረዳችሁ ዕለት ማንም ከህይወታችሁ ይውጣ፣ አታለቅሱ፣ አታዝኑ። ታዝኑላችሁ አላችሁ፣ ምናልባት ትስቃላችሁ፣ ፈገግ ነው የምትሉት ምን ያህል እና ምን እንዳመለጣ ስለምታውቁና ስለተረዳችሁ። ሰዎችም አንዳንድ ጊዜ እናንተን የማይፈልጉት የምርም የማትፈልጉ ስለሆናችሁ ሳይሆን ትክክለኛውን የእናንተን ዋጋና እናንተን ስለማያውቃችሁ